ሰላም ሰላም እንዴት ናችሁ? ዛሬ ደግሞ የካፕከት ትምህርታችን ክፍል 3 ነው ይዤላችሁ የመጣሁት። በዛሬው የምናየው አጠቃላይ ስለ ኦዲዮ እንዴት አድርገን ኦዲዮዎችን ከጀርባ ያሉ የኦዲዮ ጀርባ ያሉ አላስፈላጊ ድምፆችን ማስወገድ እንዴት እንደምንችል እናያለን ማለት ነው። ስለዚህ ዛሬ እሱን ለማድረግ መጀመሪያ እንደለመድነው እዚህ ጋር ክሬት ፕሮጀክት የሚለውን እንነካለን። ከዛ ኢንሰርት እናድርገው ወይንም ደግሞ ኢምፖርት እናደርጋለን ፋይላችንን የተወሰኑ እንትኖች አሉኝ እነዚህን እናስገባለን። ከዛ ኢንተር ስንል እንደዚህ ይገባልናል። አሁን ሁሉንም ወስደን እዚህ ጋር ስንለቀው እንደዚህ ፉቴጃችን ወደምንፈልገው ይገባል ማለት ነው። ተመሳሳይ እዚሁ ኢምፖርት እንልና ኦዲዮ እዚች ጋር አስቀምጫለሁ እሷን እናስገባታለን። እቺ ኦዲዮ ስትሆን ይኸውላችሁ እንደዚህ አይነት ከለር ካለው ወይንም እንደዚህ አይነት አቀራረብ ካለው ይሄ ኦዲዮ ነው። ኦዲዮ ስንል ሁልጊዜም ከታች ነው የሚቀመጠው እንደዚህ እናደርጋለን። ስለዚህ ይሄ ፉቴጃችን ይሄን ያህል ርዝመት ነው ያለው ቪዲዮአችን ግን ማነው ኦዲዮአችን ግን በጣም ረጅም ነው። ስለዚህ ምን እናደርጋለን እዚች ጋር እንቆርጣታለን። እዚች ጋር ክሊክ እናደርግና እንቆርጣታለን። እንደዚህ እንቆርጣታለን። ከዛ ይሄን ከቆረጥን በኋላ እንደምታዩት ይሄ ለምሳሌ አላስፈላጊ ድምጽ ሊኖረው ይችላል። ይሄንን አላስፈላጊ ድምጽ ክሊክ እናደርግና እዚህ ጋር ቤዚክ የምትል አያችኋት አለች ቮሊዩም መጨመር ከፈለጋችሁ እዚህ ጋር እንደዚህ መጨመር ትችላላችሁ። ፌዲን ለምሳሌ ሲጀምር ድምፁ አነስ ብሎ እንዲጀምር ከፈለጋችሁ እዚች ጋር ፌዲን የምትለዋን እንደዚህ ታበሯታላችሁ። ከዛ ደግሞ ፌድ አውት ሲጨርስ ደግሞ እንዲወጣ ድምፁ ጸጥ እያለ እንዲወጣ እንዲዘጋ ከፈለጋችሁ እንደዚህ ታደርጋላችሁ። ላውድነሱ ኖርማላይዝ ለማድረግ እቺን ታደርጋላችሁ ግን ይሄ የኔ አሪፍ ስለሆነ ብዙም እንትን አልለውም። ይሄ ቮይስ ኢንሃንስ ለማድረግ ወይንም ደግሞ ድምፁ ላይ ያሉ ነገሮችን እንትን ለማድረግ ለማስተካከል እዚህ ጋር ቮይሱን ኢንሃንስ ታደርጉታላችሁ። ሬዲዩስ ኖይዝ ኖይዝ ማለት ደግሞ የሚረብሽ ድምጽ ካለ እሱን ለማጥፋት እዚህ ጋር ሬዲዩስ ኖይዝ ታደርጋላችሁ የድምፃችሁን ኳሊቲ ይጨምረዋል ማለት ነው። ስለዚህ ይሄ ነገር ካደረግን በኋላ ምን ይመስላል የሚለውን እስኪ እንየው። አሁን እነዚህን አፕላይ እናድርግ ለምሳሌ ሪዲዩስ ኖይዝ የሚለውን እናድርግ እዚህ ጋር ኖይዝ ሪዲዩስድ ይለናል። ኢንሃንስም ስናደርግ እንደዚሁ በፈለጋችሁት መጠን የኢንተንሲቲውን መጨመር መቀነስ ትችላላችሁ። ግን ሪከመንድ የሚደረገው 70% ስለሆነ 70 ወይም 75% አድርጋችሁ ተውታላችሁ። እዚህ ጋር እንደምታዩ ኢንሃንስ የሚያደርግበትን ፐርሰንት እየቆጠረ ነው። ሶ 100 ሲሞላ ወደ ቀጣዩ ምናየው ክፍል እንሄዳለን ማለት ነው። እንግዲህ እንደዚህ አይነት ትምህርቶች በጣም ጠቃሚነታቸው በአሁን ሰዓት እንደሚታወቀው የዲጂታል አለም ነው። ሶ የተለያዩ ቪዲዮዎችን ለማሰራት በጣም በብዙ ገንዘብ ነው የሚከፈለው ወይም ስራም ለመስራት እንደዛው እውቀቱ ቀላል አይደለም። ሶ ይሄንን ነገር በተወሰነ መንገድ ያግዛችኋል ብለን ያሰብነውና ያዘጋጀነው ነው። ኢንሃንስ አድርጎ ጨርሶልናል። ሶ ኢንሃንስ አድርጎ ከጨረሰ በኋላ ሌላው ፊቸር ምንድነው? ቮይስ ቼንጀር የሚባል አለ። እንደኔ ኦሪጅናል ነገር ብትጠቀሙ የተሻለ ኢንጌጅመንት ይፈጥራል። ካልሆነ ግን እናንተ የእናንተን ድምጽ ቀየር ማድረግ ከፈለጋችሁ እዚህ ጋር ከምታዩት ውስጥ ቮይስ ፊልተር የሚለው ገብታችሁ የፈለጋችሁትን ድምጽ አድርጋችሁ እናንተ የተመቻችሁን አድርጋችሁ በዛ መጠቀም ትችላላችሁ። ቮይስ ካራክተር የሚለው ደግሞ እዚህ ጋር እንደምታዩት ነው። እሱም የተለያየ ቮይስ ካራክተር ኦፕሽኖችን የያዘ ነው። ሶ እንደዛ አይነት ነገሮች ትጠቀማላችሁ። እነዚህ ብዙ ጊዜ ቲክቶክ ላይ ድምጻቸው እንዳይሰማ ወይንም ደግሞ በጣም አስቂኝ ድምጽ ለማድረግ እንደዚህ አይነት ነገሮችን የሚጠቀሙ ነው። የፈጠነ ድምጽ ለማድረግ ከፈለጋችሁ ስፒድ ላይ ገብታችሁ በምን ያህል ፍጥነት ድምፁ እንዲፈጥን እንደምትፈልጉ ማድረግ ትችላላችሁ። ግን እንደኔ ባለበት ቢሆን ሞር የተሻለ ነው የሚለውን ነገር ሪከመንድ ለማድረግ እንትን እላለሁ። ሶ እስኪ ቮይሳችን ምን ይመስላል የሚለውን እንይ እስኪ። እንግዲህ ይሄን ያህል ለማየት ሞክረናል። ከዚህ በላይ ከሄድን የኮፒራይት ችግር ሊኖርበት ስለሚችል ይሄን ያህል ለማየት ሞክረናል። ሶ እንደዚህ አይነት ድምፆችን መጠቀም ትችላላችሁ። ቮይሶችን መጠቀም ትችላላችሁ። ቮይስ አድርጋችሁ ባክግራውንድ ሚውዚክ ማድረግ ብትጀምሩ የቮይሱ ከላይ ይሆናል። ይሄኛው ደግሞ የባክግራውንድ ሚውዚክ ከታች ይሆንና ድምፁ የሚውዚኩን የባክግራውንድ ሚውዚኩን ትቀንሳላችሁ። ከዛ የራሳችሁን ቮይስ ትጨምሩና
በዚህ መንገድ መስራት ትችላላችሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይክ ሰብስክራይብ ማድረግ አትርሱ። ያለፈው ክፍል ያላያችሁ ከሆነ ይሄኛው ግራ ሊገባችሁ ስለሚችል ያንን ተመልሳችሁ እንድታዩ እመክራለሁ። የሚቀጥለው ክፍል ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ እንድትሆኑ እመክራለሁ። እንግዲህ አሁን እያየን ያለነው እንደ ጀማሪ ነው። ወደ አድቫንስ እየሄድን ወደ አድቫንስ ስለምንሄድ በየጊዜው የሚወጡ የዩቲዩብ ትምህርቶቼን እየተከታተላችሁ ራሳችሁን እንድታበቁ እመክራለሁ። ስለነበረን ጊዜ አመሰግናለሁ።